በመጀመሪያቸው ላይ ፍቅራቸውን የሰጡ ፍጻሜ ላይ ግን ያጣራቸው ብዙ ነገሮች አሉ። ሲጀምር ወዶ ሲጨርስ ያልተቀየረ ሃሌሉያ ወድሃለሁ ካለ በኋላ ሐሳብ የማይቀይር ሚገርም መጽሐፍ ሲናገር ይወደዳቸው ሚልና እስከ መጨረሻ ሃሌሉያ ሲዝም ብላችሁ ሃሌሉያ በሉ። ሃሌሉያ እግዚአብሔር የተባረከ። ይሄ ምስጢር የገባው የእግዚአብሔር ሰው ዳዊት ምድር ብትናወጥ አለ፣ መሬት ብትንቀጠቀጥ አለ፣ መተሃራ ብትንቀጠቀጥ አለ፣ እግዚአብሔር ያለው ይሻገራል። ሃሌሉያ ክብር ለጌታ ሃሌሉያ ጌታ ይባረክ። እስከ መጨረሻ ወደዳቸው አልቀየረውም። አያችሁ የእግዚአብሔር ፍቅር ዘላለማዊ። እስቲ እግዚአብሔር ፍቅር ነው በሉ። ሃሌሉያ የጌታ ምሕረት ቸርነት በዝቶ እንደ እግዚአብሔር ፈቃድ ዛሬ መገናኘት ይችላል። ማንም በራሱ ፈቃድ ዛሬ ማየት አይችልም። ሃሌሉያ ቸርነትና ምሕረት በዝቶ መቆም ይችላል። ክብር ለጌታ ነው። የጌታ የእግዚአብሔር ፍቅር ስለሆነ ማለት ነው። ዛሬም ማለዳ እግዚአብሔር የከበረ የማይቀየር ጽኑ የሆነ ቃል ልኮልናል። ሃሌሉያ እግዚአብሔር ቃል አለው። እኔ አንድ ሚስጥር እነግርሃለሁ። የተንቀጠቀጠብን ዛሬ አታየው፣ አንተ አልፈታየዋለህ። መጽሐፍ ሲናገር ተንቀጥቅጦ ሰምጦ የሚቀሩትን ግብፃውያንን እግዚአብሔር እንደዚህ አላቸው፣ ዛሬ ታያቸዋላችሁ፣ ነገር ግን ለዘላለም አታዩአቸውም። ተሻግረህ ትሄዳለህ። ሃሌሉያ እኔ የሚገባኝ እውነት እሱ ነው። እየተንቀጠቀጥክም አትቀጥልም። ከሐዘንተኛው ጋር እያለቀስክ አትቀጥልም። አንተ ብርሃን ይታየሃል። አንተ ነገ ይታየሃል። ሃሌሉያ ተንካሻ ክርስቲያን ዛሬ አይኖርም። ስንፍና የሚወራ ክርስቲያን አይኖርም። ድካሙን የሚወራ ክርስቲያን የለም። በእግዚአብሔር የታመነ ይኖራል። ሃሌሉያ ስንፍና በክርስትና መሃል አይሰራም። ሃሌሉያ መጽሐፍ ቅዱስ እንደዚህ ይላል፣ ሰነፍ ይልና በልቡ እግዚአብሔር የለም ይላል። ምን ማለት ነው? እግዚአብሔር አፉ ላይ ብዙ ናቸው ማለት ነው። እግዚአብሔር አፉ ላይ ምንድነው? አፍ ነው፣ ትልቅ ነው። በልቡ ግን እግዚአብሔር የለው። ሲንቀጠቀጥ አብሮ ይንቀጠቀጣል ማለት ነው። ሲፈራ አብሮ ይፈራል። ክርስቲያን እግዚአብሔር በነገረው ቃል ለዘላለም ይኖራል። ሃሌሉያ ቃል ያለው አይወድቅም። ቃል ያለው አይወድቅም። እግዚአብሔር አንተ የኔ ነህ ካለ በኋላ ሐሳቡን አይቀየርም። ክብር ለጌታ። ምን አለ እግዚአብሔር? አንተ ማለት የኔ ነህ። ምን አለ እግዚአብሔር? አንተ የኔ ነህ ካለ በኋላ ሐሳቡን ምን አይልም? አይቀየርም። ክብር ለጌታ። ሃሌሉያ ስለዚህ ጥላ ወጊ ባንተ ላይ አይሰራም። ልብስን ቢወጋ አይሰራም። አንተን ራሱ ቢወጋ አይሰራም። አልፎ ግድግዳው ይወጋል። ሃሌሉያ መከታ ዘላለማዊ ስለሆነ፣ መተማመኛ እግዚአብሔር ስለሆነ፣ ጋሻ እግዚአብሔር ስለሆነ አብርሃም ሆይ አትፍራ፣ አንተ ለአንተ እኔ ምንድን ነኝ? ጋሻ ነኝ አለ እግዚአብሔር። ዛሬ ለሆነ ሰው እግዚአብሔር ጋሻ ይሆንለታል። የሆነ ሰው ዛሬ ጋሻውን ያየዋል። ጋሻውን ያየዋል እግዚአብሔር። እስኪ አንድ አማኝ አየዋለሁ ይበለኝ። ስማ መኪና ሲገለበጥ አብረህ አትገለበጥም። አንተ ተስተካክለህ ትቀመጣለህ። ለሚጠይቅህ እግዚአብሔርን ታወራዋለህ። በሚገለበጥ መኪና ሄደህ አንተ አትገለበጥም። ለተገለበጡ ሰዎች መድኃኒት ያደርጋል እግዚአብሔር። ስማ አንተ ለዚህ ምድር የተሰራኸው ለሚገለባበጡ ሰዎች መድኃኒት አድርጎ ነው። ሃሌሉያ ሐሳቡን የማይቀይር እግዚአብሔር። እስቲ እግዚአብሔር ሐሳቡን አይቀይርም በሉት። ሃሌሉያ የእግዚአብሔር ቃል ሲናገር ደቀ መዛሙርቶችን እንደዚህ አላቸው ይላል፣ ማዶ እንገናኝ አላቸው ጌታ ኢየሱስ።
እኔ ዛሬ በእናንተ መካከል ማዶ የማይገናኝን ክርስቲያን ዛሬ ቀይረዋል። የእግዚአብሔር ቃል ይመጣል፣ ማዶ ከእግዚአብሔር ጋር ትገናኛለህ። አሁን የምትኖረው ጊዜያዊ ምድር ላይ ነው። ማዶ ለዘላለም በጽዮን ከእግዚአብሔር ጋር ትገናኛለህ። ሃሌሉያ! የተሻገረ ክርስቲያን ዛሬ እኔ ነኝ የሚል እግዚአብሔር ቅባቱን ያሳረፈበት። ሃሌሉያ! አይው ነው ክርስትና የሚገርም በተላላቆች ፊት ትልቁን እግዚአብሔርን ማሳየት ነው። አሜን። በደንብ ስሙኝ። ክርስትና ማለት እግዚአብሔር ትልቅ ነው ይልና መጽሐፍ ቅዱስ ሲነግር ማንንም ግን ምን አይልም ይላል፣ አይንቅም ያለው እግዚአብሔር ትልቅ በሆነብህ ነገር ላይ ትልቁን ታሳያለህ። ሰው እንዴት ሆናችሁ ብሎ መሬት በተንቀጠቀጠችበት ሰዓት ደወለልኝ። እሱ ያለው ሌላ ክፍለ ሀገር ነውና እንዴት ሆናችሁ ሲል ምን ሆነን አልኩት። መሬት እኮ ተንቀጠቀጠች። እኔ እኮ ሰማይ ላይ ነኝ ያለሁት አልኩት። አትስማ፣ ጻድቅ እኮ ይተኛል እንጂ መንቀጥቀጡን አያየው። እኔ አንድ ሚስጥር እነግርሃለሁ፣ የተንቀጠቀጠብህን ዛሬ አታየውም። አንተ አልፈህ ታየዋለህ። መጽሐፍ ሲናገር ተንቀጥቅጠው ሰምጦ የሚቀሩትን ግብፃውያንን እግዚአብሔር እንደዚህ አላቸው፣ ዛሬ ታያቸዋላችሁ፣ ነገር ግን ለዘላለም አታዩአቸው። ተሻግረህ ትሄዳለህ። የእግዚአብሔር ቃል መሻገሪያ ስለሆነ የእግዚአብሔር ቃል በሩስ ድገሙና የእግዚአብሔር ቃል በሉ። እንደገና ድገሙና የእግዚአብሔር ቃል በሉ። ከወረኞች ይበልጣል። ከልዩ ልዩ ሚዲያ የኢየሱስ ቃል ይበልጣል። እንደዚህና እንደዚያ ይሆናል፣ ይሰነጠቃል፣ እንደዚህ ይቆረጣል፣ ይበቅ ይላሉ ብዙዎች። እኔ ምን አገባኝ ቢቆራረጥ? እኔ ሀገሬ በሰማይ ነው። ሃሌሉያ! እሺ ሀገሬ በሰማይ ነው በሏ። ቆይ እኔ ያልኩት ፎቅ የሌላችሁን ነው። ፎቅ ምናምን ላይ የሌላችሁትን ሰዎች ነው ማወራው። እስቲ ሀገሬ በሰማይ ነው በሉ። ሁሉም ነው ማለት ነው። አንድ ጊዜ እንደዚህ ሀገሬ በሰማይ ነው በሉ ስላቸው አንድ ሚስተር ነበር ጉባኤ ውስጥና በፕሮግራም መጨረሻ ላይ እኔ እኮ እንደዛ ስትል አልሰማሁም ማለት ለምን ስለው እኔ ፎቄን እያሰብኩ ነበር። ሃሌሉያ! ኢየሱስ ጌታ። ዛሬ የልባችሁን አድራሻ ቀይረዋል። ዛሬ እግዚአብሔር ባለበት በሉስ መዝገቤን አስቀምጠዋለሁ። እስከ ዛሬ በሉስ የኔ መዝገብ በሰው እጅ እያደረኩት ተቸግሬያለሁ። ዛሬ ግን የኔን መዝገብ እግዚአብሔር ባለበት ለዋናው ዳኛ አስረክበዋለሁ። እሱ ባለበት በዚያ አርነት አለ፣ እውነተኛ ዳኛ አለ። እሱ ባስቀምጠዋለሁ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ደስ ብሎኛል። ዛሬም ዳግም ጌታ ረድቶን በብዙ ሰልፍ በብዙ ምጥ እና መከራ ከነበርንበት ቦታ ተነስተን ከመወደው ከእግዚአብሔር ሰው ከጌዲዮን ጋር ድሮ ጉዮ ይባላል፣ አሁን ጌዲዮን ብሎታል እግዚአብሔር። የቦረና ሰው ነው እና አንተ በሄድክበት ሁሉ ይሄዳለሁ ብሎ ስራውን ትቶ ነው አብሮ የመጣው እና ስለ እርሱ እግዚአብሔር የተመሰገነ ይሁን። እግዚአብሔር የተባረከ ይሁን እና እንዳይመጣ ብዙ ኃላፊነት ስለነበረበት ብዙ ፈተናዎች ነበሩትና ከ5 ደቂቃ በፊት እኔ ፈተናዎቹን አየውና ለነግሮስ ሳስብ እሱ ራሱ መጣ እና ፈተናው ገንብቶ ነገረኝ። በቃ መንገዱ ጎዳናው ቀና ነው፣ አብረን እንሄዳለን ሲለኝ ግን እንደሱ አይደለም አልኩት። አንተ እንዳትሄድ ብዙ ነገሮች ተብለሃል ስለው እኔ እኮ ቀይሬ ነው የነገርኩህ እና እንዴት ነው ስለው አይ እኔ እኮ ወጥመዴን ሰብሮ ሰው አድርጎኛልና የሰዎችን ወጥመድ ሰብሬ እሄዳለሁ እና ጌታ ረድቶት ዛሬ ተገኝቷል። እኔ እንደው የማስበው በዚህ አጋጣሚ ለነሱ ያልነገርኩትን ለእናንተ እንገራችሁ።
እንደ ኤልሳና እንደ ጊያዝ ሆነን እናገለግላለን። አሜን። ሙሉ ጊዜውን ይሰጣል እሱ። አሜን። ሃሌሉያ። ጌታ ይባረክ። እሱ ከዚህ በፊት ብሎኛል፣ እኔ ከእንግዲህ ወዲህ አንተን የተከተልኩ አገለግላለሁ። አሜን። ጌታ ይመስገን። ዝም ብላችሁ እግዚአብሔር ይመስገን በሉ። ሃሌሉያ። እግዚአብሔር ቃል የሰጠውን ሰው ለሰጠው ሰው ሳይሆን ለሚሰሙ ሰዎችን ጭምር ይጠነቀቃል። እና እዚህ ለተቀመጣችሁም ጭምር እግዚአብሔር ስለሚጠነቀቅ ጎዳናችንን አቅንቶ አግዞን ዛሬ መተናል። እግዚአብሔር የተመሰገነ ይሁን። ሃሌሉያ። እኔ የሚገባኝ እውነት እሱ ነው። እየተንቀጠቀጥክም አትቀበልም። ከስንተኛ ደረጃ ለቀስ አትቀበልም። አንተ ብርሃን ይታያል። አንተ ነገር ይታያል። ሃሌሉያ። ተንታሻ ክርስቲያን ዛሬ አይኖርም። ስንፍና የሚያወራ ክርስቲያን አይኖርም። ብቻውን የሚያወራ ክርስቲያን የለም። እግዚአብሔር የታመነ ይኖራል። ሃሌሉያ። ስንፍና በክርስትና መሃል አይሰራም። ሃሌሉያ። መጽሐፍ ቅዱስ እንደዚህ ይላል፣ ሰነፍ ይልና በልቡ እግዚአብሔር የለም ይላል። ምን ማለት ነው? እግዚአብሔር አፉ ላይ ብዙ ናቸው ማለት ነው። እግዚአብሔር አፉ ላይ ምንድነው? ማአት ነው፣ ትልቅ ነው። በልቡ ግን እግዚአብሔር የለም። ሲንቀጠቀጥ አብሮ ይንቀጠቀጣል ማለት ነው። ሲፈራ አብሮ ይፈራል። ክርስቲያን እግዚአብሔር በነገረው ቃል ለዘላለም ይኖራል። ሃሌሉያ። ቃል ያለው አይወድቅም። ቃል ያለው አይወድቅም። እግዚአብሔር አንተ የኔ ነህ ካለ በኋላ ሐሳቡን አይቀየርም። ክብር ለጌታ። ምን አለ እግዚአብሔር? አንተ ማለት የኔ ነህ። ምን አለ እግዚአብሔር? አንተ የኔ ነህ ካለ በኋላ ሐሳቡን ምን አይቀየርም። ክብር ለጌታ። ሃሌሉያ። ስለዚህ ጥላ ወጊ ባንተ ላይ አይሰራም። ልብስን ቢወጋ አይሰራም። አንተን ራሱ ቢወጋ